ጥያቄ ኢትዮጵያን እናድን ሲባል ኢትዮጵያ ምን ውስጥ ስላለሽ ከምን ውስጥ ነው የምናድናት? ምን ሆናለች? ኢትዮጵያ ዛሬ የኮሪደር ልማቱ በጣም እኛም ባለን መረጃ መሰረት የኮሪደር ልማቱ እርግጥ ነው ሰዎች ይነሳሉ ከአካባቢያቸው ይነሳሉ በቂ ካሳ ተሰጥቷቸው ወደ ሌሎች አካባቢዎች ይሄዳሉ ማለት ነው። ስለዚህ የኮሪደር ልማቱን አንስተን እንዲሁም ደግሞ ኢትዮጵያን ከዚህ መንግስት ወይም ደግሞ ከዶክተር አብይ አህመድ እናድናት ሲባል መልእክቱ ቀጥተኛ መልእክቱ ምን ሊሆን ይችላል? ገዳይ ሟችን አድን። ኢትዮጵያን ሊገሉ ሲቆፍሩ የነበሩ ሰዎች ኢትዮጵያን እናድን ብለው መናገር ሞራል የላቸውም። ከዶክተር አብይ በላይ ኢትዮጵያዊ ሊሆን የሚችል ሰው የለም። በ14 አመቱ ለዚች ሀገር ክላሽ በማይችለው ትከሻው ልሙትላት ብሎ የዘመተ ሰው ማይክ ይዞ የፈከረ ሰው ኢትዮጵያን ከዶክተር አብይ አድናለሁ ብሎ መሳለቅ ቀልድ ነው የሚመስለኝ። ጀዋር ይሄን ሲል መጀመሪያ ኢትዮጵያን ጎንበስ ብሎ ይቅርታ መጠየቅ አለበት። ኢትዮጵያን ከገደሉ ፖለቲከኞች ውስጥ ቁጥር 1 አጽያተኛ ጀዋር መሐመድ ነው ብዬ ነው ማስበው። እኔ በምን ሞራል ነው ከዶክተር አብይ እጅ አንድ የኦሮሞ ፖለቲከኛ ኢትዮጵያን እናድን ሲባል በኢትዮጵያ ህዝብ መቀለድ ነው የሚመስለኝ ለኔ። ማን ነው ይሄ ለውጥ ዛሬ ለደረስነው መገዳደል ለብሔር ብሔረሰቦች ግጭት መርዝ ፖለቲካ ቀስቃሽ ሲናገሩ የነበሩ ማን ነበር? ታሪክን ለፖለቲካ ፕሮፓጋንዳ እየተጠቀሙ ጥላቻን በህዝብ ማዕከል ሲነዱ የነበሩ ሰዎች ዶክተር አብይን ከኢትዮጵያ ከሱ እጅ እናድን ሲሉ መጀመሪያ ኢትዮጵያን ይቅርታ መጠየቅ ነው ያለባቸው ከማዳናቸው በፊት ገሎ ማዳን ስለማይቻል ማለት ነው።